ያጀማ ሩዝ እኮ ነው እንደዚህ የሆነ ያለው። አንዱ የሰው ስጋ ይበላል፣ አንዱ ሩዝ ነው እያለ ፕላስቲክ ይሰጠናል። ብዙ ሰራተኞች ቀጥራችሁ ገቢ ያስገቡላችኋል፣ ተዝናንታችሁ በሰላም ትኖራላችሁ አላችሁ። አሁን እኛ ተዝናንተን በሰላም እየኖርን ነው አሉት። ይህ ሁሉ ልፋትና መስዋዕትነት ተከፍሎ መጨረሻ ላይ የምንመለሰው አሁን ወዳለንበት አይነት ሁኔታ ከሆነ ይቅርብን አንፈልግም ማለት ይሄ ፕላሴንታ ነው ምናምን የሚባለው ነገር ሴቶች ሲወልዱ አብሮ የሚወጣ ነገር አለና ስፓጌቲ አድርጋ ፓስታ ጨምራበት እንደዛ አድርጋ አሰላሙ አለይኩም እንዴት ናችሁ? አልሐምዱሊላህ እጅግ በጣም ደህና ነኝ። ሰሞኑን ቪዲዮ እየለቀኩ ያልሆነው በጣም ስለተዛገብኩ ቪዲዮ ላይ እየሆነ ያለው ነገር በቃ ዝብርቅርቅ ብሏል እና እዛው ጥንቅጥ ውስጥ ከመግባት ዝም እንበል ብዬ ነው። ምክንያቱም እንደዚህ አይነት ቪዲዮዎችን ካልሰራችሁ ዩቲዩብ ቪው አይለው ሁላችን ነው አይደለና፣ ወቅታዊ ነገር ላይ ከሰራችሁ በደንብ ቪው አለው፣ በደንብ ገንዘብ ትሰራላችሁ። ግን ደግሞ አንዳንዴ ስታስቡት አንዴዛ እንደዚህ የሚሆን በጣም ይደብራል ያስጠላልም ጭምርና በእነዛ ጉዳዮች ነበር ሰሞኑን ቪዲዮ ቶሎ መልቀቅ ያልቻልኩት። አሁን ግን ኢንሻአላህ በቻልኩት አቅም በየቀኑም ባልችል ቢያንስ በሳምንት 3 ቪዲዮ ለመስራት ቆርጬ ተነስቻለሁ። አላሳፍራችሁም ኢንሻአላህ። እናንተም ግን ያው ቪዲዮ ሲለቀቅ ላይክ ሼር አድርጉት። የምር በደንብ ለፍቼ ሰርቼ ቪው ግን በቃ 1000 2000 3000 ሲሆን ሞራል ይገድላል እና ሁላችሁም ይሄንን ቪዲዮ ላይክ አድርጉት። ኮሜንት ላይም የተሰማችሁን ሀሳብ አስተያየት ማስቀመጥ እንዳትረሱ። ኮሜንት ማድረጋችሁን ባይዘው ለቪዲዮ ኢንጌጅመንት በጣም ይረዳዋልና ሁላችሁም ኮሜንት አድርጉ። ሼርም ላይክም ያደርጋችሁ ኢንሻአላህ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። This is how I cooked my husband placenta spaghetti. I started by cutting the meat with scissors because it was really tough. I seasoned it with salt and added my pasta and then I added the olive oil and then I cooked the meat and the pasta and the sauce for. So based on some cultural norms, people believe that if you eat. What was it? የጀማ ገብቷችኋል? ግን ይሄ ከባድ ነው። ስፓጌቲ ብላ ደግሞ ስሙን ታሳምራለች። ይሄ ፕላሴንታ ነው ምናምን የሚባለው ነገር ሴቶች ሲወልዱ አብሮ የሚወጣ ነገር አለና ለማውራትም ይከፋል። የጀማ ብቻ እሱን ነው ስፓጌቲ አድርጋ ፓስታ ጨምራበት እንደዛ አድርጋ አሬ በቃ እኛ ልጅ እዚህ ወዶ አይደለም። So based on some cultural norms, people believe that if you eat your placenta after you give birth, you have less likelihood of postpartum depression. You have increased energy levels with vitamin B12. እንግሊዘኛ የማይሰሙ ሰዎች ስላሉ ከዚህ በኋላ ይብቃል እያለ ያለው ያው እንደወለዳችሁ የሚወጣውን ነገር ያንን እንደዚህ አድርጋችሁ ከበላችሁት ሲቲዮ የምትናገረው ማለት ነው። ድካማችሁ ወይም ደግሞ በቃ ድብርታችሁን ያጠፋላችኋል፣ ኢነርጂ ይሰጣችኋል አይነት ነገር አስቡት። የሰው ስጋ እንደመብላት ነው የምቆጥረው። ወላሂ ብሬም እኮ የሰው ስጋ ነው አይደል? ሲወለድ አብሮ ወጣ። ያንን ወጥ ሰርተ እንለፈው ወይኔ ይላል። ጉዴን እዩልኝ። በቃ እያሳደረው ነበር። ፓታው ደርቆና ተጣብቋል። ከዛ ተጠራጠርኩኝና ጥሬውን እሳት ላይ ሳደርገው እዩልኝ። ከና ልጆቻችን ነለቀ እንዴ? ያጀማ ሩዝ እኮ ነው እንደዚህ የሆነ ያለው። ኢና ሊላሂ ወኢና ኢለይሂ ራጂዑን
ምን ይሻላል ወገን? አንዱ የሰው ስጋ ይበላል፣ አንዱ ሩዝ ነው እያለ ፕላስቲክ ይሰጠናል። ምን ይሻለናል? አንዱ ደግሞ ምን እንደሚል ስሙት። ዛሬ ጫት አላጣም ነበር። ያን ምን ነው ዛሬ ዱላ ይዘህ ስማኝማ፣ እስከ ዛሬ ቃምኩበትን ብር ባጠራቀም ዛሬ ጫት አላጣም ነበር። ወይኔ የቃምኩበትን ባጠራቀመው ዛሬ ጫት አላጣም ነበር። እንዴት ነው ነገሩ? ገንዘቤን ለጫት ባላጠፋው ኖሮ አሁን ለጫት አላጣም ነበር። አይዞህ አንተ ይሄ ከባድ ነው። አንድ በጣም ደስ የምትለኝን አረበኛ ንግግር ልንገራችሁ። ምን ይላል መሰላችሁ? لماذا أنت حزين أحرمت من الجنة أم بشرت في النار هون عليك فما هي إلا دنيا ይላል። ምን እንደሚል ታውቃለህ? ለምንድን ነው ያዘንከው? ከጀነት ተባረሃል ወይስ በጀሃነም ቃል ተገብቶልሃል? ሐቢቢ ቀለል አድርገህ ኑሮ። فما هي إلا دنيا እኮ ዱንያ ነች። አያሙን ሰተምቲ ቀናቶች ናቸው፣ ቀናቶችም ያልፋሉ። ፈገግ በሉ፣ ፈገግታ ሱና ነው። ባረከላሁ ፊክ አኺ፣ አላህ ይጨምርልህ። አትዘን፣ ፈታ በል። ዱንያ ድልድይ ነች ተብለናል አይደል? ስለዚህ ቀናቶችን ጠንከር ብለን እንለፋቸው። ማንም ያልተጎዳ የለም። አላህ ጥንካሬውን ይስጠን። ጀነት አትገባም አልተባልንም፣ ጀሃነም አትገባም አልተባልንም፣ ወይም ደግሞ ከሁለቱ ትገባላችሁ አልተባልንም አይደል? ስራችንን አላህ ብቻ ነው የሚያውቀው። የጀነትን ነው የጀሃነም አላህ ብቻ ነው የሚያውቀው አይደል? ስለዚህ ወደምንፈልገው ለመሄድ እዚህ ነው ስራችንን መስራት ያለብን። እያስተዋላችሁ የቪዲዮስ ቴሌግራም ኮንታክትስ በህይወቴ የተሳሳትኩት ትልቁ ስህተት የኔ ሲም የማዘር ስልክ ውስጥ መክተቴ ነው። የፋዘርም ውስጥ ከትቻለሁ፣ የእነሱም ሲም እኔ ስልክ ውስጥ ገብቶ ያውቃል። ምን መሰለ ጉዳቱ? ያ ሁሉ የእነሱ ኮንታክት አንተ ቴሌግራም ውስጥ ይገባል። መሰለች ቂቤ ቴሌግራም ጆይን እንዳረገች 15 ጊዜ ነው የሚነግረው በቀን። አየለ ደላላ ጆይንድ ቴሌግራም፣ ታሜ ቧንቧ ሰሪ ጆይንድ ቴሌግራም፣ ታምራት ሹፌር ጆይንድ ቴሌግራም። መሰለች ቂቤ በተለይ በጣም አስቸግሯል። እኔ ቂቤ አልፈልግም። እኔ ቂቤ አልፈልግም። ኮመንቱ ምን ይላል? ታገባ ነው የሚጠቅመው ይቀመጥ ተወው። እናትና አባቶች እንግዲህ ሴቭ የሚያደርጓቸው ስልኮች እጅግ በጣም ወሳኝ ናቸው። በተለይ ደግሞ ባለትዳር ከሆናችሁ የገባው ገብቶታል። ለጀለሲ ክላስ ውስጥ እርጥብ ገዝቼለት እና ሆት ስፖት አብርቼለት ከሄድኩኝ በኋላ ሰዎች ስለኔ መጥፎ እያወሩ ሲሰማ ግን እኔ ደስ አልወደውም። ልጅ በቃ ባትወደውም እኔ ወደዋለሁ። ለምን ነው የምትወደው አንተ? እኔ የምወደው መልካም ሰው መልካም ሰው ነው። እርጥብ ገዝቶልኛል፣ ሆት ስፖት አብርቶልኛል። አላህም እንግዲህ መልካም ጓደኞችን ይስጠን። ሆት ስፖት የሚያበሩ እርጥብ የሚጋብዙ ትላለህ። የምር አላህ ጥሩ ጓደኞችን ይወፍቃል። ሰሞኑን አንድ ቪዲዮ እያየው ነበርና አንድ ቲክቶክ ላይ የማይሆን ነገር በቃ 18 ዓመት በታች የሆኑ ሰዎች የማይመለከቱት አይነት ነገር ነው ላይቭ ላይ የሚያወራው ሰውየው ሳይን ወጣቱ እና አንድን ታዳጊ ይጋብዛል። 17 ዓመቱ መሰለኝ ልጁና የተጋበዘው ማለት። እናም ገብቶ ያለውንና የተባለውን ነገር ስሙት። ለምን ሰርተ ነው 73 ሰው ማይ ቁጭ ብሎ እኮ እኔም ያንተ ገርሞኝ እኮ ነው የላኩልህ። ልጠይቅ ነው ባይዘ የምር 900 ሰው ነው ያዩት? 900 ሰው። ምን ሰርተ ነው? እናት ውጣ። የራሷ አሮባት የሰው ታማስላለች ማለት ይሄ ነው። እንደዚህ አይነት አንዳንድ ሰዎች አሉ። እነሱ መልካም የሚባል ነገር የማያውቃቸው ሆነው እናንተን ግን ምን መልካም ሰራችሁና ነው እያሉ ሊተቿችሁ የሚሞክሩ ሰዎች አሉ። እንዳትሰማቸው። ይሄንን ነው ልላችሁ የምችለው። ምክንያቱም እዚህ ዱንያ ላይ ስንኖር ሰዎች ነን፣ እንሳሳታለን፣ ማይሆን ስራ ልንሰራ፣ ጥፋቶችን ልናጠፋ እንችላለን። ዋናው ነገር ግን ጥፋታችንን ወይም ያንን ስህተታችንን አምነን መመለሳችን። ስለዚህ መጀመሪያ የራሳችንን እናጥራ። ተሳስተንም ከሆነ ወደ አላህ እንመለስ። ብዙ ማውራት ፈልጋለሁ በዚህ ጉዳይ ግን ካወራው ያው ተወዘጋገባላችሁና እንለፈው። የሆኑ ጊዜ የሆኑ አሳ አጥማጆች ነበሩ ይባላል እና ያው ሐዲስ አይደለም ዝም ብሎ ምሳሌ ነው የሚገርም። እነዚህ አሳ አጥማጆች ዘንድ የሆኑ ከበርቴዎች መጡ። አሳ አጥማጆቹ ምንድነው የሚያደርጉት? እዛው ባህር ዳርቻ ነው ቤታቸው። አሳ ያጠምዳሉ። የተወሰኑ ሱቆች አሏቸው እዛ አካባቢ። አጥምደው ለሚገዙ ሰዎች ይሸጣሉ። ሲያስፈልጋቸው እነሱ ይበላሉ። በቂ ገቢ ያላቸው እዛው ተዝናንተው ረጋ ብለው በደስታ በፍስሐ እየኖሩ። የሆኑ ኢንቨስተሮች መጡ። እናንተ ለምን እንዴት ታደርጋላችሁ አሏቸው። ምን አጠፋን እንዴ? እናንተ እኮ በዚህ መልኩ ሳይሆን ይሄንን የምታጠምዱትን አሳ በአጠቃላይ ለሌሎች ቦታዎች የሚሸጥና የሚያስተላልፍ ኤጀንት ያስፈልጋቸዋል እና ይሄ ኤጀንት ደግሞ
ገንዘብ ከከፈላችሁት በተለያዩ ቦታዎች ላይ ያስተዋውቅላችኋል። ከዛ ደግሞ ስታጠምዱ እንዲህ ባህላዊ በሆነ መልኩ ሳይሆን በትላልቅ የማጥመጃ ስልቶች ምን ታደርጋላችሁ? አሳ ትሰበስባላችሁ። ከዛ ትልቅ የሆነ ካምፓኒ ትከፍታላችሁ። ከዛ እያስተዋወቃችሁ ሌላ እየከፈታችሁ በምታገኙት ትርፍ ወደ ትልቅ ደረጃ ትሸጋገራላችሁ አላቸው። እሺ ጥሩ ነው አለ። እሺ ከዛ በኋላ እናንተ ብዙም ልፋት ሳያስፈልጋችሁ ብዙ ሰራተኞች ትቀጥሩና የተወሰነ ጊዜ ብቻ መቆጣጠር ነው የሚያስፈልጋችሁ። ብዙ ሰራተኞች ቀጥራችሁ ገቢ ያስገቡላችኋል፣ ተዝናንታችሁ በሰላም ትኖራላችሁ አላቸው። አሁን እኛ ተዝናንተን በሰላም እየኖርን ነው አሉት። ይሄው ይህ ሁሉ ልፋትና መስዋዕትነት ተከፍሎ መጨረሻ ላይ የምንመለሰው አሁን ወዳለንበት አይነት ሁኔታ ከሆነ ይቅርብን አንፈልግም ማለት ነው። ይፋቷል። ስለዚህ አንዳንድ ጊዜ ይሄን ነገር ማሰብ ያስፈልጋል። አላሁ አክበር። አገላለጽ ትላለህ ሐቢቢ። ባረከላሁ ፊክ ያ ሼኽ። ጀማ የዛሬ ቪዲዮአችን ይመስላል። እንደተለመደው አንድ ቪዲዮ አይተን እንመለስ። እዚሁ ዩቲዩብ ቻናል ላይ ሳስተዋውቃት የነበረች አንድ እህታችን አለች። ልጇ የታመመባት ማለት ነው። ሳስተዋውቃት ሳይሆን ገንዘብ ሳሰባስብላትና ከ200 ሺህ እስከ 250 ሺህ ነበር የተባለችው። ወላኪን አሁን ላይ በስልክ ቁጥሯ ዶክተር ደውሎ 200 እስከ 250 ሺህ በቂ አይደለም ተብላለች እና እስከ 600 ሺህም ሊጠይቁሽ ይችላሉ ተብላለች። 600 ሺህ ብር ደግሞ በኔ ሚዲያ መሰብሰብ እጅግ በጣም ከባድ ነው። ምክንያቱም ሰሞኑን እንደምታውቁት ቪዲዮ እየለቀኩ አይደለም፣ ያን ያህል ኮንሲስተንሲ ስለሌለኝ ይሄን ያክል ገንዘብ መሰብሰብ ላልችል ስለምችል ያጀማ ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉት። የመጀመሪያው ኮሜንት ላይም ራሱን የቻለ ቪዲዮ ለቅቄዋለሁ ከዚህ በፊት ካስታውሳችሁ ከቀናት በፊትና እሱም ቪዲዮ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። በቻላችሁት አቅም ሁሉም ቦታ ላይ በደንብ ሼር ለማድረግ ሞክሩ። ኢንሻአላህ አሁንም ቪዲዮን አይተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ያው እንግዲህ ካስታወሳችሁን በባለፈው በእናንተ ጥረት ካላህ በታች በእናንተ ጥረትና ድጋፍ ያው ልጄን አሰርቼለት ነበር። አልሐምዱሊላህ ደህና ነበር። ያው አሁን ግን በባለፈው ብርቱን እንሰራለን ብለው ነበር ለሁለተኛ ጊዜ የሰሩለት። መጀመሪያ እንደዚህ ከዛ እንደዚህ ሁለተኛ። ያው አሁን ግን ያ ውስጥ ላይ የገባው ነገር ተቀዶ ቆዳውን ቀዶት ይሄው እንደዚህ ስለወጣ ለሁለተኛ ለሶስተኛ ጊዜ ደግሞ አሁን ድጋሚ እንደገና ዘላቂ መፍትሄ የሚሆን ነገር መሰራት አለበት ተብዬ ነው የሰራው ዶክተሩ ማለት ነው። እና ያው አሁን በየሰዓቱ ኢንፌክሽን እየፈጠረ በጣም አስቸገረኝና ያው ተመልሼ ደግሞ አሁን ወደ እናንተ መጥቻለሁ እንደገና። ያው ባላህ ፈቃድ ለአላህ ሆናችኋለሁ፣ ብትተባበሩኝ በጣም ደስ ይለኛል። እና ያው ዶክተሩ ከቻልሽ ውጪ ካልቻልሽ ደግሞ እዚሁ አሉ የሚባሉት ቦታ ደህና ቦታ ላይ ብታሰሪለት በጣም ጥሩ ነው። ተመሳሳይ የሆነ ነገር ውስጥ ላይ ቢገባለት ደህና ማቴሪያል ያለበት ቦታ ላይ ብሎኛል። ያው ከ200 እስከ 250 ሺህ ሊያስፈልግሽ ይችላል ብሎኛል። ያው እንግዲህ እንደተጫንኳችሁ እንደ አስቸገርኳችሁ አውቃለሁ። ብትተባበሩኝ በጣም ደስ ይለኛል። ተባበሩኝ ብዬ እላለሁ። ያው እንግዲህ ምንም ሌላ አማራጭም መሄጃ ምንም ነገር ስለሌለኝ ነው ድጋሚ ወደ እናንተ የመጣሁት። ያው እንግዲህ ለአላህ ሆናችኋለሁ። እንደምንም ብላችሁ የምትችሉትን ነገር ብታደርጉልኝ ደስ ይለኛል። ያው ስለተጨናነኩ ነው መልሼ ድጋሚ ወደ እናንተ የመጣሁት እና ያው እንግዲህ ዘላቂ የሆነ ነገር እንዲሆንልኝ ማለት ነው። እና እንደዛ ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተመለከታችሁት ነው ያጀማ ሁላችንም የአቅማችንን ድጋፍ በማድረግ ልጇን እናሳክምላት። 600 ሺህ ብር ማለት እጅግ በጣም ብዙ ብር ነው። ሁላችንም ከተባበርን ግን ይህንን ገንዘብ ሞልተን ልጇን ማሳከም እንችላለንና ሁላችንም አነሰ በዛ ሳንል ኢንሻአላህ የአቅማችንን ድጋፍ እናድርግ። አካውንትም ቪዲዮ ላይ ተመልክታችሁታል። ኢንሻአላህ በዚህ አካውንት ሁላችሁም የአቅማችሁን ድጋፍ አድርጉ። ሁላችንም ኢንሻአላህ የአቅማችንን ድጋፍ እናድርግ። የዛሬውን ቪዲዮአችንን ጨርሰናል። ከእናንተ ጋር ማስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ነኝ ቪዲዮችን ልትልኩልኝ ትችላላችሁ። እዚህ አንተ ከጀማው ጋር ሪአክት እናድርግበታለን፣ እንማማርበታለን። ፈገግ የሚያስብልም ከሆነ አንድ ላይ ፈገግ እያለን እንቀጥላለን ማለት ነው ኢንሻአላህ። እስካሁን ደቂቃ ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ እንዳይረሳ ያጀማ፣ ሁላችሁም ላይክ አድርጉት። ቪዲዮቼ በደንብ ቫይራል እየወጡ አይደለምና ሁላችሁም ላይክ በማድረግ ስራዎቻችን ለብዙዎች ተደራሽ ይሁን ማለት ፈልጋለሁኝ። ሼር ማድረጉት። ኮሜንት ላይ የምትሰማችሁን ሀሳብ አስተያየት አስቀምጡልኝ። ግን አደራ የሚያለቅስ ኢሞጂ አታስቀምጡ እሺ። እሱ ያው ለቻናሉ ጥሩ አይደለምና የሚያለቅስ ኢሞጂ አታስቀምጡ። በቻላችሁት አቅም አትጠቀሙ። ላይክ እና ሼር ያድርጋችሁ። የዛሬው ቪዲዮ ጨርሰዋለን። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።